ኒቃብ ዒባዳ ወይ? ዒባዳ ከሆነ እንዴት ነው መደረግ ያለበት? ኒቃብ ዒባዳ እና ኒቃብ ማለት ፊትን መሸፈን ከሆነ የታሰበበት ሴቶች ባዕድ የሆኑ ወንዶች እንዳያዋቸው ፊታቸውን መሸፈናቸው ዒባዳ በሁሉም ዑለማ ስምምነት። የተወሰኑት ግዴታ አይደለም ሱና ነው ያሉ እንጂ ዒባዳ አይደለም ማለት ነው። አንድም ዓላ መር ታሪክ ማለት ነው በኢስላም ታሪክ ኒቃብን ይሄ የአረቦች ባህል ነው ዒባዳ አይደለም ያለ አናው አንድም ዓሊም ከአራቱም መዝሀቦችም ከዛም ውጭ ማለት ግልጽ ነው። ነገር ግን የተወሰኑ ዓሊሞች ግዴታ ነው ያሉ፣ የተወሰኑት አይ ግዴታ አይደለም የጠበቀ ሱና ነው ይላሉ። ስለዚህ ምን ማለት ነው? ግዴታ አይደለም የሚሉት ራሱ ሴቶቹ የሆኑ ወንዶች ይህንን ተደበሩ፣ ሴቶቹ ይተደበሩታል፣ ወንዶቹ ያው ልጆቻቸውን ያስለብሳሉ። ለምሳሌ ምን هذا العصر ለምሳሌ الشيخ الألباني ሸኽ አልባኒ ኒቃብ ግዴታ አይደለም የሚል ጠንካራ አቋም አላቸው። ግን ለሙስሊሞቻቸው ልጆቻቸው ኒቃብ ይለብሳሉ፣ ፊታቸውን ይሸፍናሉ። ስለዚህ እንደ ፊቅህ አንድ ሰው በሕስ ሲያደርግ የሚናገረው ነገርና አንዳንዶች ይህንን ተጠቅመው የሚሄዱበት አቅጣጫ ጭራሽ የማይገናኝ ነገር ነው። ግልጽ ነው አይደል?